ከሰው ልጆች በተለየ አስፈሪና ጠንካራ ሆኖ የተፈጠሩ ግዙፎች ነበሩ። ነገር ግን ሞት ሲጠጋቸው ከአንድ ሰው ፊት ተንበረከኩ። ይህ ሰው ተዋጊ ወይም ንጉሥ አልነበረም። ነገር ግን ከእግዚአብሔር ጋር አብሮ መራመድ የቻለው ሄኖክ ነው። መጽሐፈ ሄኖክ እንደሚናገረው ከወደቁት መላእክታንና ከሰው ልጆች የተገኙት ኔፊሊሞች ጨለማ የሆነ ህልም ማየት ጀመሩ። በህልማቸውም እሳት፣ ጥፋትና ውድመትን ተመለከቱ። በመካከላቸውም የነበሩ ኦዴስና ጊልሜሽ የተባሉት ፍጹም ኃይለኛ የሆኑ የኔፊሊም መሪዎች ቢሆኑም ፍርድ ከአምላክ እየመጣባቸው እንደሆነ በመረዳት ማህዌ የተባለውን ግዙፍ አዘዙት። ማህዌ ክንፍ ያለው ግዙፍ ነበር። በሰማይም በሮ ከአምላክ ጋር መራመድ የቻለውን ሄኖክ አግኝቶ ወደ ኔፊሊሞች ወሰደው። ሄኖክንም ሲያዩት ሁሉም ተንበረከኩና መለመን ጀመሩ። ሄኖክ ሆይ ለምንልን፣ ህልማችን በሙሉ አስፈሪ ናቸው። ውድመት ሲመጣ ይታየናል። ከመርፈዱ በፊት እግዚአብሔርን አናግርልን አሉት። ሄኖክም ከአምላክ ምሕረትን ለመጠየቅ ተመልሶ ሄደ። ነገር ግን ከእግዚአብሔር ፍሬያማ መልስ አላገኘም። ቁጣዬ ይመጣል፣ ማንም ሊያስቆመው አይችልም ሲል ተናገረ። የግዙፎቹ ለቅሶም ሆነ የሰዎች ማዘን የእግዚአብሔርን ቁጣ አላስቆመውም። ገነት ስትቆጣ ትልልቆችም ይወድቃሉ።